ከዚህ በፊት በኤምዴፍ ሰርተነው አናውቅም። በጣም በነገራችን ላይ እቃውን ያዘዘው ወንድማችን ለአረፋ ነበር ያለን። ከቻላችሁ ከዛ በፊት ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ በጣም ለየት ያሉ የቤት እቃዎችን ይዤላችሁ መጥቻለሁኝ ማለት ነው። ሙሉ የቤት እቃ ነው ዛሬ የማሳያችሁ። አንድ ወንድማችን ከሳውዲ አረቢያ እንድሪስ ሐሰን የሚባል ወንድማችን ያዘዘን እቃ ነው ማለት ነው። ይሄን እቃ እንደምትመለከቱት ወርቃማ በብረት ከለር የተቀባ እቃ ነው እና ይሄ ሜትር ከ50 አልጋ ነው እዚህ ፊት ለፊት ላይ የምናየው። ወደ ጎን ስፋቱ ሜትር ከ80 ነው። የፍራሹ ቦታ ደግሞ ሜትር ከ50 ነው ማለት ነው። ሜትር ከ50 አልጋ ይባላል። ወደዚህ ደግሞ ሜትር ከ90 ነው ቁመቱ። ወደ ላይ ከፍታ 45 ሴንቲሜትር ነው እና ይሄ በምታዩት በወርቃማ ኦሪጂናል ቀለም የተቀባ ነው። በጣም የሚያብረቀርቅና ቆሻሻን መቋቋም የሚችል ቀለም ነው። ሻይን ያደርጋል፣ የማብረቅረቅ ባህሪ ያለው። እዚች ጋር ደግሞ የምናያት ሜትር ከ20 ኮስሞቲክስ ወይም ድሬሲንግ ናት። ከላይም ሁለት መሳቢያዎች አሉ። ከላይ ያለው ለብቻ ይነሳል፣ ፍሬሙ ተንቀሳቃሽ ነው ማለት ነው። እዚህ ጋር ከላይም መሳቢያ አለ። 3 መሳቢያዎች አሉ። በግራ በኩል መሀል ላይ አንድ መሳቢያ አለ። መሳቢያዎቹ የተሰሩት ሁሉም በስላይደር የተሰሩ መሳቢያዎች ናቸው ማለት ነው። ካወጣችሁ በኋላ እንዳይወርቅ ማለት ነው። ዘመናዊ የሆነ አዲስ ዲዛይን ነው። ከኢንተርኔት ላይ አውርዶ ነው ሰሩልናላችሁ ብሎ። ከለሩ ይለያል እንጂ ያወርነውን ቀጥታ ነው የሰራነው ማለት ነው። ፎቶውን እስኪ እናሳያችኋለን። እንደምታዩት ነው ፎቶ እና ይሄንን ነው ወደዚህ የቀየርነው ማለት ነው። እና ራስጌው ላይም በተመሳሳይ በወርቃማ ነው የተቀባው። መሀል ላይ ደግሞ እዚች ጋር ጎልደን የሆነ ስቲከር አለው ማለት ነው። ደረጃውን የጠበቀ ስቲከር ነው ያለው። ግርጌም ላይ በተጨማሪ አለው ማለት ነው ስቲከሩ እና በጣም ያምራል። እንደውም ከመሸ የተቀረጸ ቪዲዮ ነው። ቪዲዮ ቀን ላይ በጣም ነው የሚያበራው እና ቤት ውስጥ ለራሱ ሲገባ ውበቱ የተለየ ነው። እቃ ደግሞ የሚታየው ቤት ውስጥ ሲገባ ነውና ውጭ ላይ እንደዚህ ያመረ ደግሞ ቤት ውስጥ ምን ያህል እንደሚያምር መገመት ቀላል ነው። በጎን እዚህ ጋር የምንመለከተው መሳቢያ አለው ማለት ነው። ስፖንዳው ላይ የተለያዩ ሸርሸፎች ምናምን አንዳንድ ነገሮች ማስቀመጫ ይሆናል። ውስጥ ላይ ባዶ ከሚሆን አንዳንድ ነገሮችን ለማስቀመጥ ይረዳናል ማለት ነው። እሱም በስላይደር ነው የተሰራው። እዚህ ጋር ደግሞ ሜትር ከ30 የሆነች ቲቪ ስታንድ አለች። መሀል ላይ በስላይደር መሳቢያ አለ። ከጎንና ከጎን ከቀኝና ከግራ በር ነው ማለት ነው። መሀል ላይ ደግሞ የተሆነ ቦታ እዚች ጋር የሪሲቨር ቦታ ናት እና አንደኛ ደረጃ በሚባል ኤምዲኤፍ የተሰራ ነው ሁሉም እቃ ማለት ነው። እናንተ ኤችዲኤፍ የሚባል ማቴሪያል አለ። እሱም በውስጥ መናገር ካናገራችሁን ሁሉንም ማቴሪያሎች እናሳያችኋለን ማለት ነው። እና የቲቪ ስታንዱ እግር ደግሞ በጣም የሚያምር፣ ይሄ ለራሱ የቲቪ ስታንዱ እግር የተገዛ ነው ማለት ነው። በጣም የሚያምር ነው። ውበት ጨምሮለታል ማለት ነው። ወርቃማ ነው እሱም የተቀባው። እዚህ ጋር ደግሞ ከጎን የምንመለከተው ሜትር ከ60 የሆነ ቁም ሳጥን አለን። ቁም ሳጥኑ እንደምንመለከተው ከጎን መስታወት አለው። ሁሉም ተመሳሳይ ናቸው እና አንድ አይነት ካር ነው የገባናቸው አንድ ሰው እቃ ስለሆኑ። ቁም ሳጥኑ ላይ ስላይደር አላደረግንበትም። መሳቢያው ግን እንዳይወርቅ አድርገን የሰራ ነው። ስላይደር የለውም እንደምትመለከቱት። እንደ ሌሎቹ እቃዎች ከበድ ያለ እቃ ስለሚቀመጥበት ስላይደር እንዳታደርጉልኝ ስላለኝ እኛም ተቀብለን ስላይደር አላደረግንበትም ማለት ነው። እንደምታየው መሳቢያው አይወርቅም ስላይደር ባይኖረውም። ጥንካሬ የስላይደር ብዙ ጊዜ ይረግፋልና ያው ቲቪ ስታንድ እና ኮስሞኑ ላይ ብንጠቀመው ችግር የለውም። ቁም ሳጥን ላይ ግን ይሄኛው ቢሆን የተሻለ ነው ማለት ነው። እዚህ ጋር እንደ ኮስሞ መጠቀም እንችላለን። ቁም ሳጥኑን እንደ መዋቢያ መጠቀም እንችላለን ማለት ነው። መስታወትም አለው። እንደ ድሬሲንግ ይጠቅመናል ማለት ነው። ድሬሲንግ ዋንችን ያላሰራ ሰው አሁን ቁም ሳጥኑን ብቻ ያሰራ ለራሱ ይበቃዋል። ይሄ ለራሱ የራሱ መስታወት ስላለው ማለት ነው። እዚህ ጋር ደግሞ የምንመለከታት ድሬሲንግ በጣም ነው የምታምረው። ስፋቷ ሜትር ከ20 ነው ማለት ነው። እና
ማንኛውም እቃ ማዘዝ ከፈለጋችሁ ከታች ስልካችን እናስቀምጣለን፣ በውስጥ ማናገር ትችላላችሁ። እዚህ ጋር ደግሞ የመሀሉ ፓርት መስቀያ ነው ማለት ነው። የሚሰቀሉ ልብሶች ይቀመጡበታል። ከላይ ደግሞ የኮምፎርት ቦታ ነው። ወደ ውስጥ ጥልቀቱ ሰፊ ነው። 50 ሴንቲሜትር ነው ወደ ውስጥ ጥልቀቱ። ቁምሳጥን ስታሰሩ ያንን ማየት አለባችሁ ማለት ነው። አሁን ይሄ ቁምሳጥን የተሰራው በ50 ስፋት ነው። ብዙ ጊዜ አንዳንድ ቦታ በ40 ይሰራና ትዕዛዛችሁን በትክክል ማዘዝ አለባችሁ ማለት ነው። 50 ሴንቲሜትር ቢያንስ ሊሆን ይችላል። ግን ያውን በ50 የተሰራው 50 በቂ ነው። ፕሮፌሽናል ስራ ከ50 በታች አይሰራም። እዚህ ጋር የምንመለከተው መደርደሪያዎች ናቸው። 3 ቦታ ነው የተከፈለው እና ጥልቀት ወደ ውስጥ አለው። ያው ሜትር ከ60 ስለሆነች ወደ ጎን ልትለብ ትችላለች። ጥልቀቱ እንደምታየው ነው። በሮቹ ማጠፊያው አንደኛ ደረጃ ማጠፊያ ነው። ጠንካራ ነው በጣም። ብዙ ጊዜ ማጠፊያ ላይ ቅሬታ ምናምን ኮሜንት ስላለ እሱን በአንደኛ ደረጃ ነው የሰራነው። ማኒላዎቹም እነዚህ እንደምታዩቸው አዳዲስ ናቸው። ዲዛይኑ በጣም የሚያምር ዲዛይን ነው። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ከወደዳችሁ ላይክ፣ አስተያየት ካላችሁ ኮሜንት፣ ሌላ ሰው ለማጋራት ሼር እያደረጋችሁ ሰብስክራይብ እያደረጋችሁ የምንለቃቸው ቪዲዮዎች እንዲደርሳችሁ ቤተሰብ በመሆን ያበረታቱን። በጣም የሚያማምሩ ስራዎችን ከዚህ በኋላም ይዘን እንቀርባለን። ወደ እነዚህ እቃዎቹ ዋጋ ስንመጣ አልጋው ሜትር ከ50 33,000 ብር ነው በዚህ አሰራር ማለት ነው። ኮስሞ ደግሞ ሜትር ከ18,000 ብር ነው። እንደዚሁም ቲቪ ስታንዱ በሜትር ከ30 ነው የተሰራው 9,000 ብር ነው ኮስሞ ቲቪ ስታንዱ። ቁምሳጥኑ ደግሞ የምንመለከተው በሜትር ከ60 ተደራቢ ባለው 29,000 ብር ነው ማለት ነው። እንዲሁም ጫማ ማስቀመጫ ከጎን የምትመለከቷት 6,000 ብር ብቻ ናት ማለት ነው። እንደ አጠቃላይ እነዚህን እቃዎች የሰራንበት ዋጋ ይህ ነው። ለአሁኑ በዚህ ነው የተሰራው። ሊጨምርም ሊቀንስ ይችላል ማለት ነው። ብዙ ጋር የሚያዙን ሰዎች ልንቀንስ እንችላለን። እሱም በውስጥ ማውራት እንችላለን ኢንሻአላህ። ለዛሬ ይዤላችሁ የመጣሁት እቃ ይሄ ነው።